በጣም እናመሰግናለን። ዛሬ እንግዳችን ድምጻዊ ሀጫሉ ሁንዴሳ ነው። ሀጫሉ ስላገኘው እጅግ በጣም አመሰግናለሁ። እድሉን ስለሰጣችሁኝ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ጅርቱ ጅራ በጣም ተወዳታለች እንቃል ያ አላችሁ ማለት ነው። ብዙ ጊዜ ጅርቱ ጅራ ማለንጅራ ጅራ የሚለው ነገር ብቻ ዘፈንህ ላይ ይደጋገማል፣ አንተም አፍ ላይ ይደጋገማል። መኖር ከኑሮ ጋር የተያዘ ነው። አላችሁ አለን ምን ሆነ አለና እንደዚህ ብቻ ግን ግንዱ መኖር ነው። ከሱ ጋር የተያዙ ነገሮች ዘፈኖች ላይ ቢያንስ 3 ዘፈኖች ላይ አሉ። አንተም ደግሞ ጅርቱ ትላለህ ብዙ ጊዜና ምንድነው መኖር ትወዳለህ ወይስ ደግሞ ኑሮ ያሳስባል? መኖርንና አለመኖርን በሁለት ማየት መልካም ይመስለኛል። አንደኛው እያሉ አለመኖርም አለ፣ በህይወት እያሉ ማለት ነው። በህይወት ደግሞ ያው በሞት ተለይቶም አለመኖር አለ ማለት። ከ3 አመት በፊት ያወጣሁት ዘፈኔ ማለንጅራ ይለባል። ምኑን አለው ማለት እየኖርኩ የለውም ማለት። ምናልባት በወቅቱ ደረገ የነበረው የፖለቲካ ጡዘት በዛ ታይትል ላይ እንድዘፈን ያስገድደኝ ነበርና ያው በትግል ላይ ነበረ ህዝቡ በትግሉ ባመጣው ለውጥ አሁን ደግሞ አላችሁ ስል አለን አለኝ ህዝቡ ማለት ነው። ያኔ ማለንጅራ ስል ህዝቡም ከኔ ጋር ማለንጅራ ሲል ነበርና ባጭሩ ይሄ ነው። ጅራ በጣም ቆንጆ ሙዚቃ ነው። ምላሽ ነው እንዴ ማለንጅራ ለሚለው? ማለት ከ2 አመት በፊት የነበረው እና አሁን ያለንበትን ሀገራዊ ሁኔታ የህዝቡን ስነ ልቦና ስታዩ አለን የሚያስብል አለን ደግሞ እስከ ኤርትራም ዘልቋል። ኤርትራውያኖችን አይተሽ ከሆነ ህዝብ ተለያይቶ አይለያይም። በነገርሽ ላይ ኤርትራውያኖችም ጅራ ገብቷቸዋል ማለት ነው። ጅራ 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 ቦሌ ባሪ አርጉፍ ሀጫሉ ሁንዴሳ ወደ ስም ልይድኝ። ሀጫሉ ማለት ይብለጥ ነው። ሁንዴሳ ደግሞ እንደው አንድ ላይ ጠቅለል አድርጌ ብናገረው ከሁሉም ይብለጥ እንደማለት መውሰድ እንችላለን። ስሙን ያወጣልኝ አባቴ ነው። እኔም ጠይቄው ነበር ለምን ሀጫሉ አልከኝ። ከልጅነት ጀምሮ በጣም ንቁና ፈጣን ስለሆን ለዛ ነው ሀጫሉ ያልኩን ያለኝ እንጂ እኔ ከማንንም በልጣለሁ ብዬ አላስብም። በነገራችን ላይ አይ ከማንንም ላበልጥ ይችላል። አሁን በለጠ ኮቪድ ስም ቤቱ ሲወጣ ከማንንም ይበልጣል ተብሎ አይደለም ለቤተሰቡ አንደኛ ስለሆነ ይሆናል። እሺ ሀጫሉ ልጅን ደግሞ ወቢ ያልካት የመጀመሪያ ልጅ? 2 ልጆች አሉኝ። አንደኛዋ በዚህ ወር መጨረሻ 3ኛ አመቷን ትይዛለች። እሷ ወቢ ትባላለች። ወቢ ማለት ዋሴ ማለት ነው። አሁን በቅርብ የተወለደችው ኦልሞስት አሁን 6 ወር ጨርሳ 7ኛ ላይ ናት። እሷ ሚልኪ ትባላለች። ሚልኪ ማለት ደግሞ ድል ማለት ነው። አድማጮቻችን እንግዲህ ዛሬ እንግዳችን ድምጻዊ ሀጫሉ ሁንዴሳ ነው። እስቲ ወደ ወቅታዊ ጉዳዮች እንግዲህ ሀገራችን ጠቅላይ ሚኒስትር ዶክተር አብይን ከመረጠች በጠቅላይ ሚኒስትርነት 4 ወር ከ15 ቀን ነው። እንደው 4 ወር ከ15 ቀን ውስጥ ሀጫሉ እንያስደሰተ እስቲ ንገረኝ። እንዳልሽው ፕራይም ሚኒስተር ዶክተር አብይ ወደ ስልጣን ከመጡ የሀገራችን ህዝቦች ዲሞክራሲ ምን እንደሚመስል አትሊስት በ4 ወር ውስጥ ያዩ ይመስለኛል። በጣም ባልተለመደ መልኩ የሰው ልጅ የተሰማውን በአደባባይ እንደፈለገ እንዲናገር በእኔ አንደበት ተነግሮ የማያልቁ ማለት ከኛ ሶሳይቲ ከኛ ህዝብ ሀገራችን ህዝቦች አይምሮ በላይ የሆኑ ነገሮች ታይተዋል። ቃል ከመግባትም አልፎ በተግባር ያሳዩበት ሁኔታ ነው የሚታየው። ይሄ አሪፍ ነገር ነው። ግን ያየሁት ነገር ምንድነው ህዝባችን ለመለማመድ ጊዜ የሚያስፈልገው ይመስለኛል። በጣም ሲረገጥ ሲጨቆን ሲበደል የነበረ ህዝብ በአንድ ጊዜ እንደዚህ አይነት ፈራያ እግዚአብሔር ያለው መሪ መጥቶ ተፈለጥኩኝ ሲለው ያን ራሱ እንዴት አድርጎ መሆን እንደሚችል ላያቅበት ይችላል። በአጠቃላይ ስታዩ ጥንቃቄ ያስፈልጋል ከመንግስትም ከህዝብም እንጂ ደግሞ በሂደት የሚስተካከልም ይመስለኛል። እንግዲህ ሀጫሉ እንግዲህ ይሄ ነው ደስ ያለው። እንደው ታዲያ ሀጫሉ የምትነሳበት ነገር አለ። ለምሳሌ ሚሊኒየም ሐምሌ 7 ቀን ኢሳያስ አፈወርቂ መጥተው የዛሬ ወር ደግሞ ሚሊኒየም አዳራሽ ለሳቸው መቀበያ ለደስታ ማብሰሪያ ተብሎ የተዘጋጀ ዝግጅት ነበር። እዛ ላይ አንዱ ተጋባዥ ነህ አንተ ከሌሎች ድምጻውያን ጋርና ልክ ወጥተህ ያስተላለፍከው መልእክት እንደመነጋገሪያም ሆኗል፣ ወቀሳም አምጥቶብሃል። ስለዚህ ሀጫሉ እዛ ጋር እንደው በደሉን የት መግለጽ እንዳለበት በትክክል ቦታውን ለይቷል ወይ? እኔ እንደዛለት እንደውም ቦታና ወቅቱን መርጬ ያስተላለፍኩት መልእክት ያለም አይመስለኝ። ጠቅላይ ሚኒስትሩ ገና እንደ ተመረጡ አይተሽ ከሆነ ያንዳንዱን በተለያየ ፕሮፌሽን ያለውን ሰው ልምድ ሲሰጡ ነበር፣ ምክር ሲሰጡ ነበር። አርቲስቱንም እንደዛ የህዝባችሁን ጩኸት አሰሙ፣ ያመናችሁበትን ስሩ ብለው ነው የመከሩት። ምናልባት እኔ ከዛ በፊት እሳቸው
እንዲህ ብሎ ሳይመክሩን በፊት እኔ ያመንኩበትን ነው ሰራ የነበረው በመሰራበት ወቅት ወዳጅም ጠላትም ነበር ለኔ አዲስ አልነበረ የሳቸው ምክር ደግሞ ሞር ጉልበቱ ነው እኔ ዛለት ያደረኩት ምንም ኃጢአት አልሰራው እኔ ኢትዮጵያን ማቃት አዲስ አበባ ብቻ አይደለች ምናልባት የዛለት ድግስ ሊኖር ይችላል አዲስ አበባ ላይ መተማ ላይ ኢትዮጵያዊ ከሞተ ኢትዮጵያዊ የሞተ ነው ብሎ አድሬስ ማድረግ ሐረር ላይ ኢትዮጵያዊ ከሞተ ኢትዮጵያዊ የተገደለ ነው ስለዚህ መንግስት አንድ ነገር ማድረግ አለበት ብሎ በጥበብ መልእክት ለማስተላለፍ እኔ ቦታው አይደለም ብሎ ማሰብ ተገቢ ነው ብያለሁ እንግዳን መናቅ አይመስልም ቤተ መንግስት የተጠራችሁ ቀን አርቲስቶች ድምጻውያን እንደው በአጠቃላይ ተጠርታችሁ ጠቅላይ ሚኒስትር ዶክተር አብይ ያው ቀደም ባልከው መሰረት በሙያችሁ ምን መስራት እንዳለባችሁ ሊያጫዋውቷችሁ ገብታችሁ ነበር ሀጫሉ ሁንዴሳ ከበር ተመለስ ግማሹ እንደውም ተባሮ ነው ይላል ያው ተባራ አይደለም ተመልሰህ ነበር ለምን ሲባል 5 ለ500 አይደለም መደመር ብለሃል አምስቱ የኦሮሞ ድምጻውያን ናቸው 500 ደግሞ የሌላ ብለሃል እና እንዴት ኦሮሞ እንዴት ሰው ኦሮሞ ነው አይደለም የሚል ነገር ተጽፎባቸዋል ወይ ያ በትክክል አቃለው ምክንያቱም እኔም ታውቂያለ እንዴ በወቅቱ ከኔ በላይ በኦሮሞ አርት ላይ ምናልባት አሁን ለመጣው ለውጥ ትልቅ መስዋዕት የከፈሉ አርቲስቶችን በሌሉበት ቦታ ላይ እኔ እዛ ቦታ ላይ መገኘት አላመንኩበት ሲጀመር እንዴት ለያቸው እኔ ኦሮሞ አርቲስቶችን ብቻ አልነበረ መከታተለው በኢትዮጵያ ውስጥ ያሉ አርቲስቶችን ከቲያትር ቤት እስከ አንጋፋ ድምጻውያን በጣም አያለ ምክንያቱም እኔ ማዳምጠው ኦሮምኛ ዘፈን ብቻ ስላልሆነ ስለዚህ ለመለየቱ አይቸግረኝም ልልሽ ፈልጌ ነው በመልክ ሳይሆን በስራ ነበር የለየው ስለዚህ ያኔ አይሁሉ አርቲስት ከተገኘ ከኔ በላይ ለለውጡም ለጥበቡም ለሁሉም ነገር ትልቅ አስተዋጽኦ ያደረጉ ለምን አልተጠሩም ብዬ ስጠይቅ በወቅቱ የተባልኩት ከናንተ ውስጥ እንደው በደንብ ፌመስ ነው ይሄ ስላልተዋጠልኝ ተመለስኩኝ ማለት ነው ከተመለስኩ በኋላ ነገሩ ፌር እንዳልሆነ በተለያየ መንገድ ሲገለጽ ነገሩን ያጤኑት ባልና ቱሪዝም ዋና ኃላፊዋ ወጥተው ትክክል እንዳልሆነ አረጋግጠውልኝ ይቅርታ ጠይቀዋል ስለዚህ ልክ ነበርኩ ማለት ነው ግን አውቀው አይደለም ደግሞ ያን ያረጋው ሆን ተብሎ የተደረገ ነገር አይደለም ግን እንደዚህ አይነት ነገሮችን ቤት ገብተው ከማጉረምረም ማፍረጥረጡ ጠቃሚ ስለሆነ በዚህ ነው የምታወቀው እኔ ዋሻ አይደለም ወዴ ሜዳ ነው ግን ሀጫሉ እንደው ፈጣሪ ፈቅዶ ድምጻይ ያርገዋል በስራዎች ብዙ ነገር እንድትገልጽ ሆኗል ድምጻይ ባትሆን ኖሮ በምን ነበር የምትገልጸው በጣም ከባድ ጥያቄ ነው በምን ይሁን የምገልጸው በፌስቡክ ገልጾ ይሁን እግዚአብሔር የተመሰገነ ይሁን ኤም በማስተርስ በፒኤችዲ ባችለር ማታመጪውን ጎሮሮሽ ላይ ገጥሞ እንግዲህ በምን ተገልጸዋለ መቼስ ድምጻይ ዘፋኝ ሳሎን ማሰብ አልፈልግም ኢትዮጵያዊነት ላይ እንዴት ነው ትንሽም ደግሞ እንደው ቃሉን ልጠቀመው ሌሎች ስለሚሉት ዘረኛ ነው ይሉሃል እንደው እነዚህን ሁለት ነገሮች እንዴት ታጣጥማቸዋል ሀጫሉ ዘረኝነትንና ዘርን በሁለት መልኩ ማየት አስፈላጊ ዘር ማለት አው ዘር አለኝ እንጉዳ አይደለም እኮ ሲል ያልበቀልኩ የሰው ልጅ እንዳለ ዘር አለ ዘረኛ ነህ ካልሽን ግን ዘረኛ አይደለም ምክንያቱም እኔን ያሳደገኝ እና የወጣውትን ከኦሮሞ ማህበረሰብ ነው በኦሮሞ ማህበረሰብ ዘረኝነት ይኮንናል በገዳ ሲስተም ውስጥ ዘረኝነት ይኮንናል ገዳ ማለት ገደብ የሌለው ዲሞክራሲ ስርዓት ያለበት ነው እኔ መሆንም ማለት በሆነ እኮ ባስተርጓሚ ነበር ኢንተርቪው መጠየቅ እኔ አፌን የፈታሁት በኦሮምኛ ነው ዘረኛ ስላልሆንኩ ግን ነው አማርኛንም ለሌላው ቋንቋም እንዳለ ክብርና አድናቆት አለ በምን አይነት መልኩ ተረርተውኝ እንደዚህ እንዳሉ ሊገባኝ አይችልም ምናልባት የሚመስለኝ እሱ የሚዘፍነው ኦሮሞ ምናምን ይያለ ኦሮሞና ኦሮሚያ ከኢትዮጵያ ውጭ አይደለም ኦሮሞኝ ወይ ስለ ሱዳን ወይ ስለ ኬንያ ብዘፈን ነው የሚያዞግሰኝ ለምሳሌ አንድ ዘፈን አለ የሻምበል በላይነህ ዘፈን ወልቃይ ጠገዴ ሰሜን አርማጭሆ ዳንሻና ኡመራ ሰውም ጎንደሬ ነው መሬቱም ያማራ ብሎ የሚዘፍነው ዘፈን አለ ይሄ ዘረኛ ላይ ያስበላው እንችላል ሰውም ኢትዮጵያ ነው መሬቱም የኢትዮጵያ ማለት ነበረበት እንደማለት ነው ገብቶሻል ዘረኛ ነው የሚሉኝ ሰው ኢትዮጵያን ወይ ደግሞ ኢትዮጵያዊነትን እንዴት ታለ ኢትዮጵያ ፔይንቲንግ ናት ለኔ ኢትዮጵያን ስንሰላት 80 ቀለሞችን ቀላቅለን ነው መስል እነዛ 80 ቀለሞች የኢትዮጵያ ብሔረሰቦች ናቸው ለኔ ኢትዮጵያዊነት የ80 ብሔረሰቦች ቅልቅል ውጤት ናት በኢትዮጵያዊነትና ማንንም ሰው አንተ ኢትዮጵያን አትወዳትም አንተ ኢትዮጵያን ትወዳታለህ ሊለኝ አይችልም ምክንያቱም ቀድማያቴ ቦንሲቱ ቃበታ ከዚህ መቀሌን ነፃ ለማውጣት በግሯ ስትጓዝ ኦሮሞዛ ስላለ አይደለም እኔ ቀድማያቴ ቦንሲቱ ቃበታ አስክሬኗ ሲሸኝ አቃለሁ ሲፎከርላት የነበረው በፈረስ ቦንሲቱ ጋፈ መቀሌ እየተባለ ነው ቦንሲቱ ያኔ በመቀሌው ጊዜ እየተባለ ሲፎከርላት ነው አስክሬኗ ሲሸኝ የማስታውሰው ስለዚህ በህይወት የሌሉ ቀድማያቶች የማሉ ኢትዮጵያን ዳር ድንበር ለማስከበር
አጥንታቸውን የከሰከሱ በህይወት ኖራ ያየዋት ነበረች ስለዚህ ማንንም ሰው አጫሉ በኢትዮጵያዊነቱ ላይ እንደዚህ አይነት አቋም አለው የለውም የሚል መብት የለውም ምክንያቱም እኔ ስለማቀው ማለት ነው ኢትዮጵያዊነት ሱስ ነው ምክንያቱም 80 ቀለም ስላለ ሀጫሉ መቼም ትንሽ ስራ ላይ ላውራና እንለያያለን መቼም ዘፈኖችን ጥሩ አርገህ እንደምትዘፍን ይታወቃል ለኔ ግን ዜማዎቹ ይበልጡብኛል ግጥሙን እንድሰማው ይገፋፋኛል ስለዚህ የዜማ ሰው ነው ለኔ ዜማዎቹ ያምራሉ ይሄ ማለት ብዙ ሙዚቃዎችን ከማዳመጥ ዜማ ሲሰራ ብሔራዊ ነው ማለት ነው ስለዚህ ይሄ መስለኛል ለኔም ዜማ ላይ በጣም አተኩራለሁ እኔ በጣም ወደው አሁን ስለ መልክቱ አይደለም አብዛኛው ሰው የሚወደው ይመስለኛል ማሳንገማ የማዶ ማሳ ነው የሚለው ድሮ የተዘፈነ ነው ከመወለዴ በፊት ማሳንገማ ለፈንባቱ ተልባ ፈጫፈተታ ያ የማዶ ማሳ ጠፋ ይወጣም ተልባም ቢሆን እንዘራበታል እንጂ ተኮዱኤ ተኮንታኡ ወልገገላ ፈተታቲ አንዱ ሞቶ አንዱ አይቀመጥም እንተላለቃለን እንጂ ነው የሚለው ካልሆነ ማለት ነው ወሰኑ ዲዶ ናቸው ይሄን ያለ ወሰኑ ዲዶ አላሉም ተኮኛቴ ተኮንታኡ ነው ያሉት አንዱ በልቶ አንዱ አይቀመጥም በኔ ጊዜ ግድያ በዛ ያኔ በላተኛ ነብጪሰኛ አርጎ ባላባት ነበር የሚበዛው በወሰኑ ዲዶ ጊዜ ስለዚህ አንዱ በልቶ አንዱ አይቀመጥም እንተላለቃለን እንጂ አለ ስለዚህ በድርቅ ዘመን ነው መሰለኝ ዘፈን በዛቸው ዘመን ያው እንግዲህ ዳው የበይ ተመልካች ሆኖ ባለበት ሰዓት ወሰኑ ዲዶ ደረሰላቸው መቼም አምቦ ያልተጠራበት ያንተ ዘፈን አምቦ ጉባያ ባለጎደሬ በድምጽ ወለጋራና ባለጎደሬ አርሲ ጉባያ ባለጎደሬ ሶሎሎራና ባለጎደሬ እሰጂርታ ያ ባለጎፈር ተባሎኮ ያ ተባሎኮ እሰጌሴ ያ ጃጀቤኮ እሰጂርታ ያ ጃጀቤኮ ያ ከረሶኮ እሰጌሴ ያ ጃጀቤኮ ጃጀቤኮ ማለት የኔ ጠንካራ አለ ማለት ነው እና ይሄን ዘፈን ድሮ አንዱ በልቶ አንዱ አይኖርም ብለው አንጋፋው ድምጻይ ወሰኑ ዲዶ ዘፈኑ አሁን አንተ ደግሞ አንዱ ገድሎ አንዱ አይኖርም ብለ ዘፈኑ ወደፊት በዚሁ ዜማ ተስፋን የሚያሳይ ዘፈን አርጋህ ዘፈነው አሁን ምንድነው መሰለሽ ያለው ስጋት አለኝ ስጋቴ ምንድነው ድሮ መንግስት ኃላፊነቱን ይነሳና ጡንቻውን የሚያሳይበት ነበር ያን ነገር ይሄ መስኪን ህዝብ ለመቀየር ይሄ ነው የማይባል መስዋዕት ከፍሏል ከከፈለ በኋላ አሁን ይመስለኛል በተወሰነ መልኩ ባልተጠበቀ መንገድ ህዝባዊነትን የምታይበት ነገር አለ ስጋቴ ምንድነው ይሄን መንግስት መያዝ እንዳያቅተው ነው ስጋቴ ይሄ ነገር ጥንቃቄ እንደሚፈልግና በጥንቃቄ ማየት እንዳለበት አሁን ከመንግስት ወደ ህዝብ ተወርጅና ደግሞ ሚስ አንደርስታንዲንግ ተፈጥሮ ልዩነትን ማስፋት ሳይሆን በማጥበብ ሀገርን ማኖር እንደሚቻል በመከባበር አንዱ ያንዱን ሐሳብ ለማዳመጥ በመዘጋጀት በመተማመን በመነጋገር አብሮ ለመኖር እንደሚቻል የሚያስተምሩ ስራዎችን ለመስራት ነው ወደፊት ማስበው ትልቋን ኢትዮጵያ ማጉላት የጥበብ ስራም ነው ካንተ ተጠብቃለህ ስላሳነስካት አይደለም የምታሳድጋት አሁን ያለሃት አንተ ነህ ካንተምለታ ሚሊኒየም አዳራሽ በተዘጋጀው ወይምን ስራ አስኪያጅን ቀባበል ሲደረግለት የነበረው ላይ ምናልባት ተከታተለሽ ከሆነ ኢጆሌን ኦሮሞ ጅርቱ ኢጆሌን ኢትዮጵያ ጅርቱ ኢጆሌን አፍሪካ ጅርቱ ኢጆሌን አዱኛ ጅርቱ ብዬ ነበር አስፈላጊ ሆኖ ከተገኘኮ ከኢትዮጵያም አልፈን እንደ አፍሪካ እናስባለን እኮ ከዛም አልፈን እንደ ዓለም አቀፍ ማሰብ ይቻላል እኮ ኢጆሌን አዱኛ ጅርቱ ከተባለ ስጋት አይግባሽ ልልሽ ፈልጌ አድማጮቻችን ዛሬ እንግዳችን ድምጻዊ ሀጫሉ ሁንዴሳ ነው ሀጫሉ ሁንዴሳ ጎንደር ተወልደ ቢሆን ወይም መቀሌ ተወልደ ቢሆን ያሁኑን አይነት ሰው ተወለደ ጎንደርነቴ ክብሬ ነው ማለት ይቀሪ ሳልላል ስለዚህ በዛም ሆነ በዛ አይቀርም ሎሬት ጸጋዬ ገብረመድህን ገጣሚ በጣም ኢትዮጵያዊነት ላይ ከማንንም በላይ አቀንቃኝ ናቸው ኢትዮጵያዊነት ከሳቸው ምን ተማር ባለውለታ ነው ኢትዮጵያን ባለውለታ ናቸው ከሳቸው ምን ወረስ ከሳቸው የወረስኩት በጣም ዘመድ ስለሆናችሁ ነው በቀድማያት ትገናኛለህ በጣም ብዙ ነገር ናቸው እሳቸው ኢትዮጵያዊነታቸውን እና ኦሮሞነታቸውን እንዴት እንዳስኬዱት ነው እኔ ከሳቸው የተማርኩት ግጥሞቻቸውን ካየሽ ስለ አዋሽ የገጠሙት ስለ ኦዳው ስር ታሪክ እጅግ በጣም የኢትዮጵያ ቅርስ አርገው ለቃሉ ብቻ ብዙ ነገር እኔ ከሳቸው የተማርኩት ያን በነገራችን ላይ አድማጮች ይሄን ጥያቄ የጠየቁት ሀጫሉ ሁንዴሳና ሎሬት ጸጋዬ ገብረመድህን በአያት ወይ በቀድማያት የሚገናኙ ቤተሰቦች ናቸው ለዚህ ነው እሳቸው ኢትዮጵያን በጣም የሚያጎሉ ሰው ናቸው ለዛ ነው ለኢትዮጵያ ህዝብ ምን ትጋብዛለህ ሙዚቃ